ስለዚህ የጠንካራ መንግስት ባህሪያት የመጀመሪያው ኢኮኖሚ የሚያመነጨውን ሀብት በፍትሃዊ መንገድ መሰብሰብ። እንሰበስባለን ነው ወረዳ፣ ዞን፣ ከተማ ትራንዛክሽኑን ትርፍ ገቢ ግዴታ ወጪ አሁን ሁላችንም በቃ ፐርፌክት አሁን ዘንድሮ 32.4 ቢሊዮን ሰበሰብን ያለውን ዝም ብለን በደንብ ካየን አብዛኛው ደሞዝና የጋራ ገቢ ምናምን እንለው ተደምሮ እኮ ነው። መሰብሰብ ያለብንን ሳንሰበስብ ግን ደግሞ በትንሹ ተንቀሳቅሰን ስለሰበሰብን በትንሽ መንቀሳቀስ ውጤት ማምጣት ይሄ ትንሽ ነክተህ ብዙ ባንዴ ማግኘት የሚያስችል ፖቴንሻል ስላገኘን 100% አሳካን። ለምን 120 አይሆንም? 150 እኮ ሊሆን የሚችል ነበር። ይቻላል። ስለዚህ የመጀመሪያው ኢኮኖሚ የሚያመነጨውን ገቢ አቅም ፍትሃዊ በሆነ መንገድ መሰብሰብ የመጀመሪያ ባህሪ ነው። ሁለተኛ ባህሪ ፕሮጀክቶቻችንን ቀጣይና በቋምነት በውስጥ አቅም ፋይናንስ አድርጎ መጨረስ። የክልል መንግስት፣ የወረዳ አስተዳደር፣ የከተማ አስተዳደር፣ የዞን አስተዳደር ፋይናንስ አድርጎ ፕሮጀክቶችን ስንቶቻችንን በራስ አቅም በውስጥ ገቢ ይህን ማድረግ የምንችል መሆን አለበት። ባህሪ ይሄ ነው። መፍጠር አለብን። አዳዲስ ግኝቶችን መፍጠንም አለብን። በጊዜ ግብር በሚሰበሰብበት ወቅት ላይ መሰብሰብ አለብን። የ2018 እኮ ስኬት ከገቢ አኳያ የገቢ ሴክተር ከምርጫ ስራ ወጥቶ ይሄን ስራ ሙሉ በሙሉ ይምራ ብለን አቋም ይዘን አይደል? አይ ወደ ምርጫ ስራ ይግባ ብንል እኮ በቃ ይሄው ምርጫ ውስጥ ስለገባን ምናምን ምክንያት ያቀርባል። ይሄንን አሁን የምንለውን ስኬትም አናስመዘግብም። መፍጠር መዝለልም አለ። አንድ የመደመር መንግስት ባይል በዚህ ልክ ገቢን ለኛ ለብልጽግናችን ምሰሶ እንዲሆን ማድረግ አለ። ይሄን ለማድረግ በጥንካሬ በጣም የ2018 ለማሳካት መሀል ላይ ማሻሻያ ማምጣትን ተሻሽሎ የደሞዝ ጭማሪው መጥቶ ትንሽ ወዲያ ወዲህ ሊንገር ማድረግ ነበረ። እዛ እሱንም ሰብሰብ አድርጋችሁ ከላይ እስከታች ቲም ስፒሪት ተፈጥሮ ተናባችሁ ስለሰራችሁ ነው ስኬታማ የሆነ። ይሄን ማስቀጠል አለብን። ቀደም ብያለሁ፣ አሁንም እሱ ደግሜ የቡድን ስራ የመንግስት አመራር፣ የፓርቲ አመራር በጋራ ይሄን ስራ መሰብሰብ መፈጸም ለመኖር ዋስትናችን ለውና ጉዳያችን ነው ብላችሁ ስለተግባባን ነው የፈጸመው። በጣም ጥሩ። ከማዘመን አኳያም ትንሽ ኢንቨስት እናድርግ። ከባለድርሻ አካላት እንቀናጅ። እዚህ ላይ የባለድርሻ አካላት የተወሰነ ኦዲት ማድረግ፣ ታክስ ዲጂታላይዝ እናድርግ፣ የማሽኖችና ቅርብ እነ ወንዶ ሌሎችም ካምፓኒዎች ድርጅቶች ጋር በመናበብ በመስራት ውጤት መጥቷል። ጥሩ ነው። ከዚህ በላይ መሄድ የሚያስችል ሁኔታ እያለ ልክ አይደለም የሚለውን በደንብ መውሰድ አለበት። ስለዚህ ለቀጣዩ ለ2019 የግንዛቤ ውስንነት በግብር ታክስ ከፋዮች ዘንድ ያለ የግንዛቤ ውስንነት፣ ግብር ከፋዩ በነ ገንዘብ ነው ልማት የሚሰራው፣ ትምህርት የሚሰራው፣ የጤና ስራ የሚሰራው፣ ውሃ፣ መንገድ፣ ሁሉ ነገር እኔ የከፈልኩት ነው የሚል የግብር ከፋዩ ግንዛቤ ውስንነት በጣም ፈታኝ ነው። ይሄ ከአርሶ አደር ይጀምራል። ሁሉም ጋር ነው ችግር ያለው። መፍትሄው ቅድም ያልኩት መድረኮች ይፈጠሩ ያልኩት የመጀመሪያ መፍትሄ ማለት ነው። የግብር ከፋዩ የግንዛቤ ውስንነት ብቻ ሳይሆን የግብር ሰብሳቢው የአመለካከት ችግርም አለበት እዛ ውስጥ። ይሄን በደንብ በጣም በጥረት እየሰሩ ያሉ የለፉ ያሉ አሉ። በዛው ልክ ደግሞ ችግር የፈጠሩ ያሉ አሉ። የመጀመሪያው ይሄ ነው። ሁለተኛው እንደ ክልል በሁሉም መዋቅር ሰፊ የኢኮኖሚ ማዕቀፍ አለ። ያልተመዘገበ ሰፊ የኢኮኖሚ ማዕቀፍ በሁሉም ቦታ አዳዲስ ንግድ
አዳዲስ ኢንቨስትመንት አዳዲስ እንቅስቃሴዎች አሉ። ያልተመዘገበ የኢኮኖሚ ማዕቀፍ አለ። ፈቃድ አውጥቶ በአግባቡ ሕጋዊ ሆኖ እንቅስቃሴ የሚያደርጉት የኢኮኖሚው እድገትና ግብር ከፋይ ናቸው ወይም ደግሞ ሕጋዊ ናቸው ብንላቸው በጣም ቁጥሩ የተዛባ ነው። ልክም አይሆንም፣ ልክም አይደለም። ሁለተኛ ይሄ ነው ኢኮኖሚ የሚያመነጨውን በአግባቡ መዝግበን አይደለም፣ ብዙም ይቀራል። ትራንዛክሽኑም በጣም አሁን አንዳንድ ከተማ ላይ ያስፈራል። አሁን ለምሳሌ ያክል ከተሞች ነው በጣም በዚህ ላይ ትራንዛክሽን ከፍተኛ። ሶዶ ከተማ ብንወስድ፣ አርባ ምንጭ ብንወስድ፣ ዲላን ብንወስድ፣ በሁሉም ከተሞች ያለው ትራንዛክሽን አውቀን ነው ወይ ግብር የምንሰበስበው ብንል መጋዘን የተቀመጠውና የግብር ሰብሳቢ ወይም ደግሞ መንግስት የሚከታተልበት ቦታ ላይ ያለ ይለያል፣ ይደበቃል። ትክክል አይደለም። ይሄ በጣም ችግር አለ፣ እናውቀዋለን። ሶስተኛው ዝቅተኛ የታክስ መሰረትና የታክስ ምጣኔ ታክስ ቤዝ እና ታክስ ሬት ላይ አሁንም ዝቅተኛ ነው። ይሄ ዝቅተኛ ብቻ ሳይሆን የወጣውን የታክስ ቤዝ እና የታክስ ሬት ታሪፍ ህግ አንተገበርም። እናውቀዋለን ወይ? በተለይ ከተማ አካባቢ መሬት ጋር ተያይዞ ያለው ነገር ሲሪየስ የሆነ ችግሮች አሉ። አራተኛ ታክስ ማጭበርበርና ማሸሽ። ይሄ መሰወር፣ ማጭበርበር፣ ማሸሽ ቀንሶ ይሄን ኦዲተር የሚባለው የታክስ ሰራተኛም ኦዲተሮች የኛ ኦዲተሮች እኮ እኛን ይሸውዱናል አይደል? ማጭበርበር፣ ማሸሽ፣ መደበቅ። ወጪ የሚያንሩ አሉ። አንዳንድ የንግድ እንትኖች እኮ እድሜ ልካቸውን በውጪ ከፍ ብሎ በውጪ ግን ገቢ የሌላቸው። ስለዚህ ይሄ ታክስ ማጭበርበርና ማሸሽ አራተኛ ችግር። የታክስ አስተዳደር አቅም ውስንነት። እያየን እየሰማን እየተረዳን ግን ደግሞ አርመን አስተካክለን ከመሄድ አኳያ የታክስ አስተዳደር አቅማችን በጣም ውስን ነው። ክልል ኦዲት ያደርግ፣ ዞን ኦዲት ያደርግላል፣ ወረዳ ኦዲት ከሆነ በኋላ ደግሞ ለማስተካከል ይሄን እሱን አትንኩ እሷን አትንኳ ምናምን የሚል ነገር ጣልቃ ይገባል። ሲለ ችግር አለ። ስድስተኛው የታክስ ህጎችን እና ደንቦችን የማስፈጸም አቅማችን ደካማ ነው። ታክስ በህግ ነው ይፈጸም አይደል? ህግ ካላስፈጸም እዚህ ላይ በደንብ ከጠቅላይ ፍርድ ቤትም ፍትህ ቢሮም ፖሊስም በጋራ ስፔሻል ኬስ ሃንድሊንግ ኮርቲም አዘጋጅተን እንደ ክልል የታክስ ኢሹዎችን በየጊዜው ቢያንስ በወር አንድ የተገናኘ ችሎትም ሌሎች ጉዳዮችን የሚመራ ታስክ ፎርስ ተቋቁሞ መምራት አለ። ህጎችን ያስፈጻም የመፈጸም አቅማችን ደካማ ነው። በመዝገብ ክብደት ሰው ይደራደራል። ውጪ ስንት ሚሊዮን ብር ነው ሼራችን ምናችን ተብሎ ይደራደራል። እዚህ ልክ ደግሞ ለመስራት ለምን በጀት የለም ብሎ ደግሞ በዚህ በኩል ይጠይቃል። ይሄ መስተካከል አለበት። ሰባተኛ የህገወጥ አሰራር ሙስናና የተጠያቂነት ድክመት። የሚያጭበረብር የቦጨቀ ካርኒ ደረሰኝ የደበቀ ምን የተባለ መዓት ሰው አለ። ሙስና ማጭበርበር አለ። የተጠያቂነት ደግሞ በጣም ደካማ ነው። እጥረት አለ። አንጠይቅም፣ አናስጠይቅም። ሲሪየስ የሆነ ሪፎርም ይፈልጋል። ጠንከር አድርገን መያዝ ተገቢ ነው የሚሆነው። ስምንተኛው ህገወጥ ንግድ ዝውውር፣ ኮንትሮባንድ። ህጋዊ የሆነ ንግድ ከፋዩ ላይ ያለው ጫና ከባድ ነው። በህገወጥ መንገድ የሚዟዟረው የንግድ ዝውውር በጣም ከፍተኛ ቮሉም ያለው፣ ይሄ አጠቃላይ እንቅስቃሴያችን ላይ ችግር ይፈጥራል።
እነኚህ ማስተካከል አለብን፣ ማረም አለብን። እነኚህ ሰብሰብ አድርገን ጠንካራ ተቋም ዘመናዊ በዲጂታል ስርዓት የተዘረጋ ጠንካራ እያንዳንዱ ሲስተም አትሊስት ሊቋጠር የሚችል የመስሪያ ቦታዎች ምቹ የሆነ ሂደቱን ደግሞ ውጤታማነት ኤፊሺየንሲው ምን ያክል ውጤታማ ነው የሚል እየገመገምን ምንመራበት የአሰራር ስርዓት አስፈልግ ተቀናጅተን መምራት ይጠይቃል። መናበብ፣ ፍትሃዊነት የትኛው መንገድ ፍትሃዊነትን ለማረጋገጥ ሁላችንም ሲስተም ስርዓት ዘርግተን እንደ ክልል በሁለቱም ምክር ቤት በተለይ መስተዳድር ምክር ቤቱና ብሔረሰቦች ምክር ቤት ከቀመር ጋር ተያይዞ በጥናት ዝርዝር ነገር አጥንተን የምንሰራው ነው። ኦዲትም እናደርጋለን። ኦዲት መደረግ አለበት። ፕሮጀክቶቹን ፋይናንስ ማድረግ አለባቸው። በደንብ የተከበራችሁ አስተዳዳሪዎች በደንብ ጥሩ ነገር ዶክተር ዝናቡ ያነሳው ወጪን ቀንስ ገቢን ጨምር የዘንድሮ መሪ መሆን አለበት። ወጪያችን ግዴታና ፍላጎት ከፍተኛ ለግዴታ ዝቅተኛ ለፍላጎት ፕሪንሲፕል ልንከተል ይገባል።